ሰላም ሰላም የፍቅር ቤተሰቦች በተለይ መዳም ቤት ያላችሁ ይህን ቪዲዮ አዳምጡልኝ፣ ለእናንተ ይጠቅማችኋል። በተለይ ቁርስ ለማትበሉ ልክ እንደኔ ማለት ነው። ቁርስ የመብላት ልምድ ለሌላችሁ ለእህቶቼ ነው፣ ስፔሻሊ መዳም ቤት ለምትሰሩ ማለት ነው። አዳምጡት፣ ይጠቅማችኋል። እንግዲህ ብዙ ጊዜ አረቦች ቤት የማይጠፋ ነገር ቢኖር ምንድነው? ተምር ነው። እነሱ ጋር እንኳን ባይሆን ልግዛ ብትሉ በጣም ርካሽ ነው ተምር ማለት ነው። እና ምን ታደርጋላችሁ መሰላችሁ? በጠዋት ተነስታችሁ ቁርስ ሰርቶ የመብላት ልምድ ከሌላችሁ በጠዋት ትነሳላችሁ። 2 ፍሬ የሚሆን 3 ፍሬ 4 5 ፍሬ የሚሆን 6 ፍሬ ተምር ታዘጋጃላችሁ። ከዛ ከቻላችሁ በእርጎ እንዲሁም በለበን አርጋችሁ ያንን ተምር ትበሉታላችሁ። ያ ሁለቱ ነገር ማይስማማችሁ ከሆነ ደግሞ ብቻውን ተምሩን ፍሬውን አውጥታችሁ ትበሉትና ከዛ በኋላ ከቆይታ በኋላ ውሃችሁን ትጠጣላችሁ። ከዛ በኋላ ብትፈልጉ ኔስካፌ ብትፈልጉ ሻያችሁን ጠጥታችሁ ወደ ስራ ግቡ። ይሄን ነገር ተለማመዱት። ምክንያቱም በባዶ ሆዳችሁ ስራ ስትሰሩ አንደኛ በጣም ውስጣችሁ የሚጎዳው፣ ምክንያቱም አረብ ሀገር ስንሰራ ቤት የምናጸዳበት ኬሚካል ነው። እያንዳንዱ ነገር ወደ ውስጣችን የሚገባው ነገር ለውስጣችን ጤና አይሰጠንም እና እንዳትጎዱ ያን ነገር አድርጉ። የምሬን ነው፣ ትጠቀማላችሁ። ዝም ብላችሁ እኔ ቁርስ ጠዋት አይበላልኝም እያላችሁ ኔስካፌ በባዶ ሆዳችሁ ጠጣችሁ ወደ ስራ አትግቡ። ይሄ ወዲያው አይደለም ጉዳቱን የምታዩት፣ እየዋለ እያደረ በጣም ብዙ ነገራችሁን ነው የሚያሳጣችሁ። እና እህቶቼ ይህችን ነገር ሞክሯትኝ፣ ይጠቅማችኋል። ያው እኔ ቁርስ የመብላት ችግር የለብኝም፣ ቁርሴን እበላለሁ። እኔ ከእንቅልፌ ስነሳ ቁርሴን በልቼ ነው ወደ ስራ መግባት የምፈልገው። አንዳንዴ ግን ቁርስ መብላት ካልፈለግኩኝ ተምሬን በላለሁ፣ ዋይን ጠጣለሁ፣ ኔስካፌን ጠጣለሁ። ከዛ ወደ ስራ ገባለሁ። ከዛ ምግብ የምበላበት ሰዓት እስክደርስ ድረስ ማለት ነው። ላይ ነገር ሞክሩት እና ወዶችዬ ሞክሩት፣ ይጠቅማቸዋል። እሺ ራሳችሁን ጠብቁ። ጤነኛ ስትሆኑ ነው ሁሉም ነገር። መልካም ቆይታ